ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ይዘንላችሁ የቀረብነው ትምህርታዊ ርዕስ ግብር ከፋዮቻችን ዓመታዊ ግብሮን ለማሳወቅ በሚመጡበት ጊዜ በዋናነት ማሟላት ያለባቸውን ሰነዶችን የምናይ ይሆናል። አብራችን ቆዩ። በዋናነት ማሟላት ያለባቸው ግብር ከፋዮች አንደኛ የሀብትና የዕዳ መግለጫ ወይም ባላንስ ሺት የምንለው፣ ሌላው የጥሬ ገንዘብ ፍሰት ወይም ገቢና ወጪ መግለጫ ካሽ ፍሎ ስቴትመንት የምንለው፣ ሌላኛው የድርጅቱ ካፒታል ለውጥ መግለጫ ወይም ቼንጅ ኦፍ ካፒታል ስቴትመንት የምንለውን፣ በመቀጠል የትርፍና ኪሳራ መግለጫ ፕሮፊት ወይ ሎስ ስቴትመንት የምንለውን ማቅረብ ይኖርባቸዋል። በመቀጠልም አምራች ድርጅት ከሆነ የምርቱ ሂደት መግለጫ ፕሮዳክሽን ስቴትመንት የምንለውን፣ ሌላው ለተመረተ ምርት የወጣ የምርት ወጪ መግለጫ ስቴትመንት ኦፍ ኮስት ኦፍ ጉድ ማኑፋክቸርን በማዘጋጀት ለባለስልጣኑ ማቅረብ ይኖርበታል። በተጨማሪም ግብር ከፋዩ ንግድ ፍቃድ ያወጣበት የንግድ መስክ ከአንድ በላይ በሆነ ጊዜ እያንዳንዱን የንግድ እንቅስቃሴ በተናጥል በተዘጋጀ ሂሳብ መዝገብ በመመዝገብ የተጠቃለለ የሂሳብ መግለጫ ማቅረብ ይኖርበታል። ከአንድ በላይ በሆኑ ክልሎች ወይም ከተማ አስተዳደሮች ቤት በማከራየት ወይም የንግድ ስራ በማከናወን የተሰማራ ግለሰብ ግብር ከፋይ ለእያንዳንዱ ክልል ወይም ከተማ አስተዳደር በተናጠል የተዘጋጀ የሂሳብ መግለጫ ማቅረብ ይኖርበታል። የዛሬው ትምህርታዊ ቪዲዮ ይህንን ይመስላል። ስለተከታተላችሁን እያመሰገንኩኝ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን በአክብሮት እንጠይቃለን። እናመሰግናለን።